ደግሞ አንድም ቃል ያለ ምክንያት ስለማይወርድ ወካነ አቡሁማ ሷሊሃ ማሻአላህ አባቶቻቸው መልካም ከሆኑ ልጆችም በአባቶቻቸው መልካምነት ተጠቃሚ ይሆናሉ ማለት ነው ወይ ማለትም እነሱ ዱዓ የሚያደርጉላቸው ምርቃት ይደርሳቸዋል ማለት ነው ወይ የሚል ነገር ይመጣል ማለት ነው ስለዚህ በእውቀት በጣም የረቀቁ ማለት ወደ ክርስትና እምነት ተከታዮች ዘወር ብለን ብንመለከት አይደለም አላዋቂው ኖርማል ማህበረሰቡ ቀርቶ ትላልቅ ቀሳውስቶች የሚባሉት እንኳን አሁን ገብተው ሲያወሩ አይታችኋል ሁላችሁ አብዛኞቹ ቀሳውስቶች ሁላ ገብተው የራሳቸው መጽሐፍ ውስጥ ያለውን ጥቅስ ሁላ አያውቁም ጥቅሱን ሁላ አያውቁትም ግራ ነው የሚጋቡት አንዳንድ ጊዜ ሶሻል ሚዲያ ላይ ፖስት የሚደረጉ የአረብኛ የእንግሊዘኛ ክርክሮችን ታያላችሁ ግራ ነው የሚጋቡት ምክንያቱ ሲባል ከእውቀት የራቁ ናቸው ሙሉ በሙሉ ለዚህ ነው በዚህ ትንቢት መጨረሻ ላይ በመጨረሻውም ማለት በሳምንቱ መጨረሻ ላይ ማለትም ከ200 ዓመተ ልደት እስከ 900 ዓመተ ልደት ባለው ጊዜ ውስጥ ማለት ነው ለፍጥረቱ ሁሉ 7 እጥፍ ትምህርት የሚሰጣቸው ነው ያለው 7 እጥፍ ትምህርት ተሰጣቸው ለማ ለኡመተ ሙሐመድ እኛ እኮ ሌላ ነገር ቀርቶ ምንም ነገር ላይ እኮ ውሳኔ ያለን እኮ ቁርአንን እኮ እዚህ ጋር አስቀምጠህ ህገ መንግስት ጻፍ ብትለኝ ወላሂ ከላይ እስከ ታች ድረስ አንድ ሰው የማይበደልበትን ህገ መንግስት ጽፍልሃለሁ ከቁርአን መጽሐፍ ቅዱስን አስቀምጠህ ደግሞ ህገ መንግስት መጽሐፍ አይደለም ተረዳ ብትለኝ መረዳት ከባድ ነው ምክንያቱም ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ ከቁጥር 4 ጀምሮ እስከ 6 ያለ እስከ 7 ያለውና ቁጥር 14 እስከ 18 ያለው ስለሚጋጭ እሱም መረዳት ይከብደኛል እንኳን ሌላ ቦታ ላይ ቀርቶ ስለዚህ አሁን ምን አለ 7 እጥፍ ትምህርት የሚሰጣቸው የተመረጡ ጻድቃን አለ ከዘላለም የጽድቅ ተክል ይመረጣሉ ዩሲ ከዘላለም የጽድቅ ተክል የዘላለም የጽድቅ ተክል ማለት ማን ነበር አብርሃም አልነበረም ቅድም አብርሃምን አላነሳንም መጀመሪያ ላይ የዘላለም የጽድቅ ተክል የሚለው እኮ መጀመሪያ ላይ ስለ አብርሃም ጉዳይ አንስተን ስንናገር ምታስታውሱ ከሆነ ይሄን ሰጣለሁ ብሎ አምላክ ሲናገረው እግዚአብሔር አብርሃምን አለው ከሀገርህ ከዘመዶችህ ከአባትህም ቤት ተለይተህ ውጣ እኔ ወደማሳይህ ምድር ሂድ ታላቅ ህዝብም አደርግሃለሁ እባርክሃለሁ ስምህንም ከፍ አደርጋለሁ ብሩክም ትሆናለህ የሚባርኩህንም ባርካለሁ የሚረግሙህንም ረግማለሁ የምድር ነገዶችም ሁሉ ባንተ ይባረካሉ አብርሃም እግዚአብሔር እንደነገረው ሄደ ሎጥም ከርሱ ጋር ሄደ ብሎ ተናገረ ስለዚህ የሱ ዘር ማንዘር እንዲባረክ አደረገ ያ የተባረከው ዘር ማንዘር መሐከል ደግሞ አንደኛው ነብዩላህ ኢስሐቅ ነው ሁለተኛው ደግሞ ነብዩላህ ኢስማዒል ነው ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም ምንም በማያሻማ መልኩ አይሁዶችም እየመሰከሩ በደንብ ተደርጎ በሚታወቅ መልኩ ሰው ይከራከር እንኳን ቢባል የሚከራከረው የሀገራችን ምንም ዕውቀት የሌለው የሃይማኖት ተማሪ ነኝ የሚል አንዳንድ ሰው ሊከራከር ይፈልጋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእስማኤል ልጅ መሆናቸው ማስረጃ አምጡ ይያለ አረቦች የእስማኤል ልጅ መሆናቸውን በተለይ ነብዩ ሰለላሁ ዐለይሂ ወሰለም በኒ ሃሽም የእስማኤል ልጅ መሆናቸውን ማስረጃ የማያስፈልግም ምክንያቱም የነሱ የዘር ነገድ ሙሉ በሙሉ ተጽፎ ስለተቀመጠ ሲአንድ ይሄ ነው ሁለተኛ ነገር ደግሞ ወደ ራሳችሁ ትርጉም ስትመለሱ ወደ መጽሐፍ ቅዱስ ትርጉም ስትመለሱ በተለይ ግብጽ ሀገር ላይ የሚጻፉ ትርጉሞች በግልጽ ያስቀምጣሉ ቄዳር የሚባለውን በግልጽ አስቀምጠው ቁረይሽ ብለው ፈስረውታል ተርጉመውታል ቄዳር የሚለው ቄዳር ማለት ቁረይሽ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ማለት ነው እንዲሁም አረብ አይደለም የነብዩ ጎሳ ብለው የተረጉሙት እነሱ የነብዩ ጎሳ አይደለም ያሉት ቁረይሽ ነው ያሉት ቁረይሽ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ነው ስለዚህ አሁን ያለው ነገር ምንድነው ከአብርሃም ዘር መሆን አለበት ይህ ግለሰብ የሚመጣው ነብዩ የአብርሃም ዘር ናቸው ሁለተኛ ነገር ደግሞ ለፍጥረቱ ሁሉ 7 እጥፍ አለ 7 እጥፍ ኢስላም ቁርአንን ከከፈታችሁ ሐዲስን ከከፈታችሁ በመንፈሳዊ ጉዳይ ላይ ኢኮኖሚካሊ እንዴት አድርጋችሁ ህይወታችሁ መምራት አለባችሁ የሚለው ፖለቲካሊ ሀገር እንዴት ትመራለች የሚለው ያ ብቻ አይደለም ጦርነት ላይ እንዴት ነው የሚከደው እንዴት ነው የሚሰራው የሚለው ሶሻሊ ደግሞ ከማህበረሰብ ጋር እንዴት ነው የሚኖረው የሚለው ነገር ታገኛላችሁ ሳይንቲፊካሊ እየተገኙ ያሉትን ግኝቶችን ደግሞ መሰረት ሊጥል የቻለ አካዳሚካሊ የሆነ አካሄድ አለው እስላማዊ አስተምህሮትም ማለት ነው አካሄዱ ራሱ ሹፍ በፊሎሶፊ ደረጃም ከመጣችሁ ኢስላም የተሟላ ነው ለዚህ ነው 7 እጥፍ ትምህርት የሚሰጣቸው የተመረጡ ጻድቃን ለዘላለም የጽድቅ ተክል ይመረጣሉ አለ ማለት ነው ከዚህ አላህ Subhanahu Wa Ta'ala ምን ይላል አላህ ደግሞ Subhanahu Wa Ta'ala ስለዚህ ጉዳይ ምን ይላል እስቲ አሁን ወደ እንትኑ መልስልኝ ወደ ቅድሙ እንትን መልስልኝ
ወደ ትልቁ ማለት ነው አዎ ምን አለ በመጨረሻይቱ ለፍጥረቱ ሁሉ 7 እጥፍ ትምህርት የሚሰጣቸው የተመረጡ ጻድቃን ለዘላለም ጽድቅ ተክል ይመረጣሉ መጨረሻ ላይ ምን አመጣ ከዘላለም የጽድቅ ተክል ይመረጣሉ ከዘላለም ብሎ እዚህ ጋር ያስቀመጠው ምንድነው ከዚህ ኋላም የሚመጡት ወይ ደግሞ የሚቀጥሉት እነሱ ራሳቸው መሆናቸውን ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ደግሞ አንድም ነብይ አልመጣም አለቀ ስለዚህ ትንቢቱ የመጣው ሙሉ በሙሉ የሚናገረው እንዲህ በማስረጃ እንዳቀረብ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም ነው ሱረቱ አልበቀራ ምዕራፍ 143 ላይ ምዕራፍ 2 ቁጥር 143 ላይ ከተመለከታችሁ ሹፍ ከከፈታችሁ በነገራችን ላይ ለፍጥረቱ ሁሉ 7 እጥፍ ትምህርት የሚሰጣቸው የተመረጡ ጻድቃን የሚለውን ቃል ጻድቃን የሚለውን እንግሊዘኛ ላይ ሄዳችሁ ካያችሁ ጻድቃን ብቻ ሳይሆን እዚህ ጋር የሚናገረው ጻድቃን አይደለም የሚለው እንግሊዘኛው ላይ መስካሪዎች ብሎ ነው የሚናገረው መስካሪዎች ብሎ ነው ቃል በቃል የተናገረው ማለት ነው ግን ያው እንግሊዘኛ ላይ ያለውን ነገር የግድ እዚህ ጋር ማምጣት አለባችሁ እያልኩ አይደለሁም ግን አላህ Subhanahu Wa Ta'ala ሱረቱ አልበቀራ 143ኛው አያ ላይ ምን አለ አላህ Subhanahu Wa Ta'ala እንደዚሁም እንደመራናችሁ አለ በሰዎች ላይ መስካሪዎች ልትሆኑና መልእክተኛውን በእናንተ ላይ መስካሪ ይሆን ዘንድ ምርጥ ህዝቦች አደረግናችሁ ምርጥ ህዝቦች የተባለው ማን ነበር የኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልድ ማህበረሰብ ነው ማለት ነው ምርጥ ህዝቦች አደረግናችሁ ይህ ብቻ አይደለም እኮ አላህ Subhanahu Wa Ta'ala ሲናገር ከናንተ መስካሪ ይሆን ዘንድ መካከለኞች አለ መካከለኞች እዚህ ላይ ያለ እንትኑ ተፍሲሩ ምርጥ ህዝቦች አደረግናችሁ የሚለው ተፍሲሩ ልክፈት ታስ خلاص ችግር የለውም በዚህ ላይ ራሱን ማለት እንችላለን ምርጥ ህዝቦች አደረግናችሁ ወይ ደግሞ ማህበረሰብ አደረግናችሁ አለ ስለዚህ አሁን ነገሮች ሁላ ኢድሪስ ወይ ደግሞ ሄኖክ የተነበየው ትንቢት ወንድሞች ከላይ ጀምራችሁ የተከተላችሁኝ አይደል በቁጥር ነው የመጣ ነው ቁጥር አስቀምጠውልን ነበር መጀመሪያም ትልቁ ቄስ ባስቀመጡት ወይ ደግሞ ትላልቅ ቀሳውስቶች ተሰብስበው ባስቀመጡት የትንቢቱ መፍቻ ቁልፍ መሰረት ስንከታተል ትንቢቱ ስለማንም ሳይሆን ስለ ነብዩ ሰለላሁ ዐለይሂ ወሰለምና ስለ ኡመታቸው ስለ ማህበረሰባቸው የሚናገር ስለ ቁርአን ስለ ትምህርት ጉዳይ ከተነሳ ስለ ቁርአን ጉዳይ የሚናገር ትንቢት መሆኑን በግልጽ አስቀምጠናል የሰማችሁ ሰምታችኋል ያሰማችሁትም ደግሞ ኢንሻአላሁ ተዓላ ቪዲዮ ሰራበታለሁ ብዬ ተስፋ አደርጋለሁ በጣም የረዘመ ነገር ቢሆንም ወላኪን የክርስትና እምነት ተከታይ ወገኖች ይሄን ነገር ያመጣሁላችሁ ተገልጄ አይደለም ማለት ምንም ለኛ ምንም አይጠቅመንም ይሄ ነገር አይጨምርልን አይቀንስብን የኛን እምነትም ይሁን ምንም ነገር ማለት ነው ግን ብዙ ጊዜ የምትጠይቁት ነገር አለ ከነብዩ መሐመድ በፊት የመጣና ስለሳቸው የሚናገር አንድም ትንቢት አለ ትላላችሁ ሲጀመር ስለ ኢየሱስ ብላችሁ ትንቢቱን ስትወስዱ አብዛኛው ለኢየሱስ የወሰዳችሁት ትንቢት ከኢየሱስ ጋር አይገናኝም ምኑም አይገናኝም አብዛኛው ምክንያቱም ትንቢት ሲወሰድ ያንተ ንብረት ካልሆነ አንተ ካልተነበይከው የአይሁዶች ትንቢት ከሆነ አይሁዶች ናቸው የሚያውቁት ወይ ደግሞ በስርዓት ነው እንትን የሚደረገው ማለት ነው በስርዓት ደግሞ ትንቢቱን እንከታተል ከተባለ ደግሞ ትንቢቶቹ አብዛኞቹ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲጠቁሙ ነው የምናየው ይህ ትንቢት ካገኘኋቸው ትንቢቶች መጽሐፎች ላይ ካገኘኋቸው ትንቢቶች አንዱ ትንቢት ነው ኢንሻአላሁ ተዓላ ሌሎች ትንቢቶችን በነገራችን ላይ አነሰ ከተባለ ከ10 ምናምን ትንቢቶች በላይ አይቻለሁ እስካሁን ድረስ ከ10 ምናምን ትንቢቶችና በጣም ገራሚ የሆኑ መጽሐፍ ቅዱስ ላይ ለረጅም ዘመናት ሰዎች ላብለዋቸው የነበሩ ስለ ኢስላም ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩ ክርስቲያኖች ደግሞ ወደ ራሳቸው እንትን ማዞር የፈለጉት ነገር አለ ቢኢዝኒላህ ተዓላ እስቲ በአላህ ፍቃድ ጊዜ ሲኖረኝ እሰራለሁ ቪዲዮ ብያስባለሁ ዱዓ አድርጉልኝ እስቲ እናንተም ባረከላሁ ፊኩም ወንድሜ ሐሰን አላህ ይባርክ ፊክ ሐቢቢ እንዴት ነው ሰላም ነው ማየቱን አልችልም አሁን በጣም ደክሞኝ ማለት ነው አንድ ሰዓት ምናምን ነው የጮህኩት እኔ ጋር ሚድናይት ነው ማሻአላህ በጣም ፕሬሲቢታ ነው አንድ ቀን በሰፊው ምናልባት መድገም ካለብን መድገም እንችላለን ወይንም ደግሞ በቪዲዮ በደንብ ሰርተን በፓርት አድርገን መልቀቅ ያስፈልጋል ኢንሻአላህ በነገራችን ላይ እኔ አሁን ቪዲዮ መስራት ለኔ በጣም ቀላል ነበር እውነቱን ለመናገር ማለትም ምርጥ ካሜራ አለኝ ሞባይሌም ካሜራው በጣም አሪፍ ነበር ችግሩ ግን ምንድነው እንዲህ አይነት ስራ ስትሰራ
በጣም ኤዲቲንግ ይፈልጋል ኤዲቲንግ በጣም ነው የሚፈልገው በጣም ስለ ነገሮችን ከዚህ ፈልገ ከዚህ አምጥተ ይሄኛውን እዚህ ጋር አምጥተ አስቀምጠ ይሄኛውን አስረድተ ምክንያቱም እዚህ ጋር ተቀምጦ የሚመለከትህ በነገራችን ላይ እኔ ለሙስሊሙ አይደለም ይሄንን ማስረጃ ማቀርበው ለክርስቲያኖች ነው ጥያቄ የሚያቀርቡ ክርስቲያኖች አሉ ክርስቲያኑ ማህበረሰብ ደግሞ እናንተም እንደምታውቁት አብዛኛው የሆነ አእምሮ ውስጥ የጻፈው ነገር አለ ነገሮችን ሁሉ ለመመዘን ሲፈልግ ከዚያ ከጻፈው ነገር አንፃር ነው የሚመዝነው ከዚያ ከጻፈው ነገር አንፃር የሚመዝን ከሆነ የግድ ከስር ገብተህ አንድ በአንድ ነገሮችን ፈትፈተ ማብላት አለብህ ማለት ነው እዚያ ነገር ደግሞ ትንሽ ጊዜ ይፈጃል ለዚያ ነው እኔ ደግሞ አሁን ላይ በቂ ጊዜ የለኝም ይሄን ነገር ለመስራት ቢኢድኒላህ እስቲ አላህ ጊዜ ከሰጠኝ ቢኢድኒላህ ሰራበታለሁ ብዬ አስባለሁ አልহামዱሊላህ والله መጀመሪያ ይሄንን ትንቢት ያየው ቀን ወንድሜ ሐሰን መጽሐፉን አግኝቼ ትንቢቱን ያየው ቀን በደንብም አላስተዋልኩም እንትን አላልኩም ከዚያ በኋላ የሆነ ወንድም አለ አህመድ ስቢዕ የሚባል እሱም ሰርቶ ነበር ቪዲዮውን የሱን ቪዲዮ ስመለከት በጣም ተመቸኝ በቃ ምክንያቱም እሱ ያቀረበበት እኔ መጀመሪያ ስረዳው ተረድቻለሁ ወላኪን ባቀርበው ለክርስቲያኖች ያን ያክል አሳማኝ ይሆናል ምክንያቱም እነሱ አሁን ዶግማውን ወስደውታል ዶግማውን የወሰደ ሰው እንዴት አድርገው የምታስረዳ የሚል ነገር ግራ ገብቶኝ ነበር አህመድ ስቢዕን ስመለከት በቃ በጣም ምርጥ አቀራረብ ነው ያቀረበው ደስ አለኝ አቀራረቡ خلاص እስቲ ኢንሻአላህ እኔም ልሞክር አልኩኝና ቢኢድኒላህ አላህ ካለስቲ ወደፊት በዚያ መልኩ ማቀርብ ይሆናል ያ ብቻ አይደለም ትንቢቶች እንዲሁም ወንድም አህመድ ስቢዕ አሁን ላይ ሶስተኛ ላይ ደርሷል መሰለኝ ትንቢቶቹ እኔ አሁን እሱ የሰጣቸው መጽሐፎች አረብኛ ነው የሚናገረው ታስሮ ነበር የተፈታው ሰሞኑን ነው የተፈታው አሳስረውት ነው ግብጽ ነው ወይ ሴት ግብጽ ነው አሳስረውት ነው ግብጽ ነው አፈር አበላቸው ታውቃለህ አፈር አስበላቸው والله እሱ ደግሞ እንትን ነው የሚናገረው ዕብራይስጥኛ ነው የሚናገረው ልክ እንደ አረብኛ ነው የሚናገረው ዕብራይስጥኛ ማለት ነው ማንንም መጥቶ ሊያስረዳ አይችልም ስለ ዕብራይስጥኛ እንትን አለው ፌስቡክ ፔጅ አለው ማን ነው ዩቲዩብ ላይ በጣም ታዋቂ ነው ከሚሊየን በላይ ፎሎወሮች አሉት መሰለኝ ሰብስክራይበሮች ማሻአላህ እስኪ ሰራ አድርግልኝና ስሙን እኔ በሚቀጥለው ኢንሻአላህ ፕሮግራም ስናዘጋጅ ከኛ ልጆች መካከል እኮ የሱ ፕሮፋይል ፒክቸር የሚጠቀሙ እንዴ ወንድማችን ኡስታዝ ያህያ ኢብኑ ኑህ የሱን ፕሮፋይል ነበር የሚጠቀመው መሰለኝ ጺም ያለው ልጅ ነው ፈረንጅ ነው የሚመስለው ጺሙ ነጭ ነው ጺሙ የሆነ ወርቃማ ከለር ነው እስኪ በእንግሊዘኛ ስሙን እስኪ ፊደሉን ንገረኝ ነው አህመድ በልና ስቢዕ ብለህ ጻፍ ከዚያ በኋላ ወይ ደግሞ ኤኤስ ብታረጋ ይሻላል አስቢዕ ነው ስሙ ኤኤስ ስቢዕ ኤኤስ አይ ቢኢኤ ነው መሰለኝ ስቢዕ በእንግሊዝኛ በአረብኛ እሱ የሚጽፈው አህመድ ስቢዕ ብሎ ነው የሚጽፈው በአረብኛ ይወጣላል ብዬ ተስፋ አደርጋለሁ ወጥቶልሃል እዚህ ጋር ላውጣላችሁ እስቲ እንትኑን ተከታተሉት ማትከታተሉት ወንድሞች ወላይ በጣም ተጠቀማላችሁ በጣም አላህ እኔ አሁን የሱን ቪዲዮዎችን ሁሉ ይመለከታለሁ ይጠቅመኛል አንዳንዴ ታስኪ በአረብኛ ልጽፈው አንዴ በአረብኛ ጽፈው አህመድ አስቢዕ ነው አል በነገራችን ላይ ጠዋት ስራ ገቢ ነኝ ጠዋት ስራ አለብኝ አሁን ሰዓቱ ደግሞ 12 ሰዓት ተኩል ነው 12 ሰዓት ከ5 ደቂቃ ነው
double y y y I N A H 1 ሚሊዮን ሰብስክራይበር አለው ወርቃማ ጸጉር ያለው ልጅ እሺ አገኘኸው በይነ ያ B double Y I N A H እሺ ልጻፍላችሁ እስቲ እዚህ ጋር አገኘው ይሄው እዚህ ጋር አካውንት እንላስ እነኚህ ሰዎች የማይዘጉብን ከሆነ አይወዱም አሉ ይሄው እዚህ ጋር የምትመለከቱት ነው ALB YYINH NAH ልጁ ይሄኛው ነው ይሄን ሰው ያይቻላል ሱብሃንአላህ በክርክሩ ዓለም አለን ከምንለው ወንድም አንዱ ይሄ ነው ወላሂ ጉዳቸውን በየቀኑ ነው የሚያመጣው በየቀኑ ምክንያቱም እሱ ዕብራይስጥኛ ይችላል እነሱ እዚህ ጋር መጽሐፍ ቅዱስ ላይ የተቀጠፈው ቅጥፈት ወላሂ ተርጓሚዎች የሚባሉ ሰዎች አላህ ፊት ሄደው ያገኙታል فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله لعنة الله عليهم أجمعين الله ያጥፋቸው ከምድረገጽ እንዴት አድርገው መጽሐፉን እንደተጫወቱበት መጽሐፍ ቅዱስ ማለት ነው እንዴት እንደተጫወቱበት እሷውን ሲናገር ብትመለከት እዚህ ጋር የተጻፈውን ነገር ይቀንሳሉ እዚህ ጋር ደግሞ ይጨምራሉ እዚህ ጋር የሚመቻቸው ያደርጋሉ እኔ ወላሂ ናላይ ነው የሚዞረው አንዳንድ ጊዜ በንዴት ማለት ነው እና እሱን መመለስ ሲያቀታቸው አልቻሉም ምክንያቱም ልጁ ዕብራይስጥኛ ይችላል ዕብራይስጥኛ ሲናገር እንደ አረብኛ ነው የሚናገረው ኖርማል መመለስ ሲያቀታቸው እንደምንም ብለው እስር ቤት አስገቡት በጣም ረጅም ጊዜ ታስሮ ወጣ ሰሞኑን ነው የወጣው ሲወጣ ከወጣ ራሱ አልቆየም ተቅሪበን 1 አመት ነው ከወጣ 1 አመት 2 አመት ቢሆን 2 አመትም አይሞላው ልባችን ነበር የተሰበረው እሱ የታሰረ ጊዜ አላህ እድሜውን ያርዝልን አፈር ያብላቸው አሁን ቢኢዝኒላህ እና ወንድሞቼ መውጣት አለብኝ ቲክቶክ ላይ ሪፖርት ያደረጉ አካውንታችን እኔ ሌላ አካውንት አለኝ ከዚህ ሌላ አካውንት አለኝ ይሄ ሁለተኛ አካውንቴ ነው ወደ 19000 ፎሎወር ያለኝ አካውንት አለ ዘግተውብኝ ነው ለ7 ቀን ኢንሻአላህ ለ3 ቀን 3 ቀን ነው ምናምን ይቀራዋል እንዲከፈት ማለት ነው ኢንሻአላህ አላህ በሰላም ያስከፍትል ቢኢዝኒላህ ተዓላ ኢንሻአላህ ዳግም እንገናኛለን ኡስታዝ ጀዛከላሁ ኸይር ጀዛ ቁጭ ብዬ ይሄው ኮምፒውተሮችን ሰብስቤ እዚህ ጋር አላህ ይቅር ይበለኝ ለማንኛውም እስቲ አላህ ኸይር ያድርገው እኔ ያለሁበት ሀገር ራሱ አሁን ሚድናይት ነው ያገር ግማሽ ሌሊት ሆኗል አውስትራሊያ ያለው አብረን ያለ ነው ማለት ነው የት አካባቢ ነህ አንተ ሜልቦርን እኔም እዛ ነው ያለሁት ማሻአላህ ሜልቦርን የት አካባቢ ነው ያለው ሜልቦርን እኔ ካሮላይና ስፕሪንግስ ኦኬ እኔ ደግሞ ትንሽ ራቅ እላለሁ ከዚያ ወደ ሲቲ አካባቢ ነኝ እኔ አሁን ማሻአላህ ተባረከላህ በቃ እንገናኛለን ኢንሻአላህ ኢንሻአላህ ተዓላ በቃ በውስጥ ስልክህን አስከፍትልኝ ኢንሻአላህ ቢኢዝኒላህ ችግር የለውም ጀዛከላህ ኸይር ጀዛ እስቲ ወይም ፈት ያላችሁ እንግዲህ ሞዴሬተር የለንም በጠዋት አሁን አስበው እስቲ በጠዋት ከዚህ ተነስቼ እኔ አሁን የምኖረው ወደ ኖርዝ ሜልበርን አካባቢ ነው ኖርዝ ሜልበርን ማሻአላህ ወደ እንትንም ወደ 50 አካባቢ ማለት ነው ኤምኤስኤስ መስጂድ የለም የሶማሌዎቹ እዚህ አካባቢ ነው የምኖረው ከዚህ ተነስቼ
ኩለሩ ነው የሚሄደው በጠዋት ክላስ ማለት ነው ስራ አለብኝ አስተማሪ ነገር ነኝ ኩለሩ ነው የሚሄደው ረጅም መንገድ ነው ኦልሞስት የ40 ደቂቃ መንገድ ነው ኩለሩ ወደ ብሮድ ሜዶስ አካባቢ ብሮድ ሜዶስ ከዛ ጀርባ ማለት ነው ብሮድ ሜዶስ ጀርባ ነው መቼ መጣክ ኦልሞስት የዛሬ 6 አይሞላም 5 ወር ማሻአላህ ጃንዋሪ 10 ነበር የመጣሁት ማሻአላህ ያ አላወኩም መምጣትከን ኢንሻአላህ እንገናኛለን ወይ ኮሎሮ አካባቢ ያሉ መስጊድ ወይንም አንድ ቀን ሆምብይ መስጊድ ሶማሌዎች መስጊድ ኢስና ካለ ኢንሻአላህ ለዛ ይረዳል አላህ ያግራልን እንት መልሽልሃለሁ ወራህመቱላሂ ተዓላ ወበረካቱ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ይቅርታ ከመሄድ በፊት አንዴ ትንሽ ማበራሪያ ወይ አንዴ ትንሽ ጥያቄ አለኝ ከሻልክ በእንትን በመጽሐፍ ወይም በእንጂሎች ማለት ነው አራቱም በአዲሱ ኪዳን ወይም በእንትን ወይም በብሉይ ኪዳን የሚሉት ማለት ነው አሁን በቁርአን ላይ የአንቢያ قصص الانبياء በሙሉ ማለት ነው የአንቢያ ሲራ የአንቢያ እስከ 25 ነብይና ረሱል በቁርአን ላይ ተጠቀሱ ወዴት እንደተላኩ ምን ነበር ጥያቄያቸው ምን ነበር እስላምን ስለያትኛው አምላክ ነበር ማለት የሚሰብኩ ነበር ግን በእንጂል ላይ ያኔ አሁን የሚጠይቅ በመጽሐፍ ቅዱስ ወይም በአራቱም ሉቃስ ዮሐንስ ሌሎቹ ማለት ነው አንቢያ እንደዚህ ተጠቀሱ ወይም አልተጠቀሱ ሁሉም ባይተጠቀሱ የትኛው የተጠቀሰ እና ከኢሳ አለይሂ ሰላም ጋር ተገናኙ ወይም ምን ነበር እንትን ማለት መረጃ አለ ወይ ስለምን ነበር የሚያወሩ በመጽሐፍ ቅዱስ ተጠቅሰዋል አልተጠቀሰም እነማ ነቢያቶች እና እዚህ ነቢያቶች መጽሐፍ ቅዱስ ላይ ተጠቅሰዋል በነገራችን ላይ መጽሐፍ ቅዱስ ራሱ እኮ ጻፉት የሚባሉት እኮ ነቢያቶች መሆን ነበርባቸው ማለትም ነቢያቶች ናቸው ተብሎ የሚታሰበው በክርስቲያኑ ማህበረሰብ ዘንድ ማለት ነው ግን ያለ አንድ ችግር አለ ጥያቄው ሰፊ ቢሆንም ኦኬ አሁን መታሊና ነው የሚለው ስሙ እንዴት እንደዚህ አማርኛ ማቀላጠፍ ቻለ አማርኛ ኢትዮጵያ ለአምስት አመታት እየኖርኩ ያለሁት ለዚህ ነው ማሻአላህ ተባረከ الرحمن ችግር የለውም خلاص በአረብኛ መጠየቅ ትችላለህ يعني انا قريت في اعتقد في لوكاس عندهم شيء اسمه لوكاس نعم لوكاس 12 اي ثينك 29 ወይ حاجه زي لما يا اسرائيل قالوا عيسى يا اسرائيل الاله الهنا واحد ይሄ በአረብኛ ነው አላውቅም በአማርኛ እንደዚህ አይነት ጥቅሶች ነው ምናምን እንደዛ ነው የሚለው እስራኤል ማለት ያዕቆብ አይደለ ያዕቆብ እስራኤል ማለት የእስራኤል ያዕቆብ ልጆች ነው ትክክል يعني كل ابناء يعقوب يعني نسل يعقوب كلهم بس نعم. يعني في بعض الاحيان عندما ينادون اسرائيل بمعنى يعقوب نعم هو نفسه ስለዚህ አሁን በእነሱ ላይ በመሳፋቸው ላይ ያ አንቢያ ያዕቆብም ቢሆን እስራኤልም ቢሆን ሙሴ ቢሆን ምንም መረጃ የለም ይሄ ሰዎች ትንሽ እንኳን በመረጃ እንኳን ስለምን ነበር የሚሰብኩት ሙሴ ስለምን ነበር የሚሰብኩት ማንን ስለምን አምልኮ ነበር የሚሰብከው አልተጠቀሰላችሁ በእንጂሎቻችሁ ተጠቅሷል መጽሐፎች ተመልሰን የምታይቀው ሆነ ሁሉም መጽሐፋት ላይ ተጠቅሷል ማለት ሁሉም ነቢያቶች የጻፉት መጽሐፋት ላይ ተጠቅሷል ኢላ هناك يعني بعض الكتب المنتسبة إلى أشخاص ليسوا بأنبياء ولا لهم دخل يعني في النبوة مثلا يعني لو تشوف لك يعني إنجيل أستير بالأمهرية تسمى مصحف أستير مثلا هذا الكتاب يعني كتبوها عن امرأة حررت قومها اليهود ففعلت أشياء يعني تقريبا حكاية متعلقة بهذه الشخصية بس ما يوجد شيء متعلق بتقوى الله ولا أن تعبد الله غير موجود بالكل يعني تماما غير موجود
لا انا بتكلم عن الانجيل، انا بتكلم عن الانجيل، عن المسيحيه. نعم حتى في الانجيل، يعني في الانجيل بس يعني في بعض الكتب مثلا انت لو تشوف لك يعني ليش انا ما قلت لك الحين لوكاس ولا ماركوس اعتقد في آية مذكورة في الانجيل عندهم، شو بيقول له عيسى عليه السلام؟ بيقول له إلهنا يا إسرائيل الإله إلهنا إله واحد. إلهنا يس إله واحد. هذا يعني إيش؟ يعني إنه عيسى عليه السلام التقى بإسرائيل وتحدث معه وقال له الإله إلهنا إله واحد. أو يعني ولا كيف بشعب إسرائيل. نعم. حتى ولو كان يعني التقى بشعب إسرائيل وقال لهم أن إلهنا إله واحد، هذا شيء مقبول. شوف أصلا يعني أنت لو تشوف لك يعني لو تقرأ الكتاب الذي يسمونه مقدس، لو تقرأه بعقل خالي من الأشياء التي يأتون بها يعني الثالوث وغيرها من الأفكار، لو تقرأها وأنت خالي من هذه الأفكار والله ما تطلع منها إلا وأنت موحد لله. نعم. أقول لك الكتاب المقدس الذي يسمونه مقدس، يعني الإنجيل الذي يسمونه مقدس، هذا حتى اللي الله سبحانه وتعالى أخبرنا بأنهم يعني اشتروا بآيات الله ثمنا قليلا فصدوا عن سبيل إنهم ساء ما كانوا يعملون، ومع ذلك يعني أنهم تلاعبوا به. بس مع تلاعبهم هذا الشديد والله ما تطلع منه إلا وأنت مؤمن وموقن بأن الله إله واحد، وأن عيسى هو يعني نبي مرسل، وأنه يعني يعمل على يعني بأوامر الله سبحانه وتعالى، يأتمر بأوامر الله. ولكن المشكلة أن القوم أخذوا فكرة بالأول، يعني هم عندهم فكرة، بعدما أتوا بفكرة بنوا هذه العقيدة كلها على أفكار، ثم بعدها أتوا بالنصوص وبدأوا يلوونها يعني على أن توافق هواهم. هذا هو. نعم. بس لعله خير، يعني نسأل الله السلامة والعافية. يا شيخنا والله أنا لابد أن أنام الآن، لأنه الآن وقت لا ما أطول عليك. جزاك الله خير أستاذ معاذ. الله يسلمك ويبارك فيك. والله حبيبنا، والله ربنا يعز بك الإسلام والمسلمين، ويعز بك إن شاء الله الدين، لأنه ما شاء الله عليك يعني ربنا يزيد يبارك في العلم. حبيبي أنا موجود في إثيوبيا. نعم. بارك الله فيك. والله يعني أنت في بلدك، لأن كلنا تعرف بأن أثيوبيا، السودان وغيرها من المناطق الموجودة كلها كانت تسمى حبشة، تعرف؟ نعم. ونحن من الكوش، كلها تعرف؟ تسمى حبشة وكلها تسمى السودان كذلك. نحن من كوش، تعرف كوش طبعا صح؟ كوش نعم أعرف. كوش السودان أصلا كوش. تسمى حبشة كمان. نحن أصلا الزراتشين كوشنو. نعم. أقول لك هذه يعني سبحان الله، الأراضي هذه كلها، السودان وإثيوبيا، الصومال، كلها تسمى الحبشة. بعض الناس يعني يفكر عندما يسمع بأن البلال حبشي، بأن الفلان حبشي، الفلان الحبشي، يظن بأن الحبشي هذا حكر يعني على أثيوبيا، ويعني إذا طولت شوي ممكن يمتد إلى إريتريا. لا، الحبشة هذه يعني كل ما يتعلق بقرن أفريقيا هذه كلها حبشة. فأقول لك يعني أنت في بلدك، البلد بلدك، والله لو كنت يعني في البلد لالتقينا، ويعني والله إن شاء الله ربنا يجمعنا زي ما بيقولوا، يعني المؤمنين كلهم زي ما بيقولوا، يعني وين ما يكونوا هم في كأنهم في قلب واحد، يعني لأنه هدف واحد ودين واحد وإيمان واحد. وهذا الشيء اللي بيسرنا يعني. وأنا سعيد جدا بهذه اللقاءات اللي هي دعوية وتدعو إلى الدخول لدين الإسلام وفهم الإسلام وفهم الديانات الأخرى اللي هي كاذبة وديانات مضللة يعني. وهذا شيء صراحة يسلج قلبي يعني. أسأل الله. جزاك الله خير أستاذ معاذ، بارك الله فيكم. الله يبارك فيك ويسلمك، جزاك الله خيرا. حياك. كسر ደግሞ አንዳንድ ሰዎች ኮመንት እየጻፉ ነው። ኮመንት የሚጽፉ ሰዎችን ረመልሱልኝ። ልጁ ክርስቲያን ነው፣ ብቻዬን አልቻልኩትም። ሲጀምር ማን ተከራከሪ ዋለሽ እህት ሚራ? እዚህ ጋር ወንድሞችና እህቶች አሉ፣ እሱም መከራከር የሚችሉ አምጪላቸው፣ ችግር የለውም ኢንሻአላህ ተዓላ። እኔ አሁን ልተኛ ነው፣ በጣም ደክሞኛል። ቅድም በጊዜ ብታመጪው ኖሮ እንመካከር ነበር። ጀዛከላሁ ኸይር ወአህሰነ አላሁ ኢለይኩም። መልካም ምሽት ይሁንላችሁ። እናንተ ጋር ምሽት ነው፣ አሁን መግሪብ አካባቢ ነው እናንተ ጋር። እኛ ጋር ደግሞ እኩለ ሌሊቱ አልፏል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ ሐሰን በውስጥ እናወራለን باذن مرحبا أستاذ إن شاء الله. بزاينو أكاونتين فولو أدرك على هيك أكاونت إن شاء الله. إن شاء الله. أبشر، شكرا. خير يا أستاذ. أبشر حبيبي، أبشر، الله يبارك فيك.
ጀዛከላሁ ኸይራን ኡስታዝ አላህ ይጨምርልንና መሰግናለሁ بارك الله أسينا مسجنا إن شاء الله أو بيت شين تركبي السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته